አድማጮቼ ዛሬ አዳዲስ ነገሮችን ወደ እናንተ ማቅረብ ፈልጋለሁ። መጽሐፍ ነው፣ ታሪክ ነው። የኢትዮጵያን አንድነት ለማናጋት የተደረገውን አደገኛ የሆነ ሴራ ይህንን ለእናንተ ለማስተላለፍ ነው። አብራችሁን ካላችሁ ብዙ ነገር ትጠቀማላችሁ። የታሪክ ጠቀሜታው ይሄው ስለሆነ ያጫሉን ዜማ የመረጥኩበት ምክንያት አለኝ። ጅራ እኛ ዛሬም አለን፣ ጠላቶቻችን ፈርሷል። እኛ አለን፣ አሁንም እንቀጥላለን። ኢትዮጵያ ትቀጥላለች፣ ትኖራለች። ጥሩ መሪዎች እያፈራች፣ ልማት እያበበ፣ አገሪቷም እያደገች ወደፊት እንቀጥላለን። ወደ ኋላ የሚመልሰን አንድም ነገር የለም። ኢትዮጵያ ሁሌም ወደፊት ወደ ታላቅነት ማማዋ ሽቅብ ትወጣለች። አመሰግናለሁ። ተከታተሉ። የመጽሐፉ ርዕስ መስከን ነው የምለው። መስከን ትርጉሙን ብዙ መናገር አስፈላጊ አይደለም። መጽሐፉ ስደርሳችሁ ታነቡታላችሁ። የዚህ መጽሐፍ ውስጥ ያሉ ብዙ ታሪኮች ናቸው። ከሰሜን እስከ ምስራቅ ኢትዮጵያ ላይ የተዶለተውን ውርጅብኝና የደረሰውንም አደጋ ጭምር የሚያብራራ ነው። ለዚህም ሁሉ ግብፅ ትልቅ ሚና ነበራት። ወደፊትም ይህን ትቀጥላለች። ጊዜ ከሰጠናት፣ እድል ከሰጠናት፣ አባይን ከተጠቀምን ግብፅ ዳግም እጇ በምንም ቦታ አይገባም ብዬ አምናለሁ። አመሰግናለሁ። ተከታተሉኝ። ርዕሱ የሶማሊያ ጦር ስትራቴጂና ታክቲኮች የሚል ነው። የሶማሊያ ጦር ወደ ዋናው ጦርነት ከመግባቱ በፊት መንገድ ጠራጊዎችን የመጠቀም ስልት ቀየሰ። በእነዚህ መንገድ ጠራጊዎች የአካባቢውን ነዋሪ ሕዝብ ለማወናበድ፣ ግራ ለማጋባት የሐሰት ፕሮፓጋንዳ መጠቀም ችለዋል። ከነዚህ የሐሰት ፕሮፓጋንዳዎች መካከል የኢትዮጵያ መንግስት የሶማሌንና የኦሮሞን ሕዝብ ከነወጣቶቻቸው ለመፍጀት 300,000 ሕዝባዊ ሰራዊት እያሰለጠነ ስለሆነ አካባቢውን ለቃችሁ ወደ ሶማሊያ ግቡ የሚል ሽብር ሲሆን፣ በዚሁ ሽብር ከቤቱ ወጥቶ ስደት የጀመረው ሕዝብ በአንድ አካባቢ ሰበሰበ። ስፍራውም ቆሪዮሌ ከተባለው የስደተኞች ካምፕ አያሌ የኦሮሞ ስደተኞችን ወደ ስልጠና ካምፕ ወስዶ የጥቂት ቀናት ስልጠና ሰጥቶ አስታጥቆና የራሱ ዓላማ ወይም ኦብጀክቲቭ አዘጋጅቶ አንገቱ ላይ አንጠልጥሎባቸው አሰማራ። ይህ በነፃ አውጪ ስም የተጠቀሙት ኢትዮጵያውያንን እርስ በርስ የማፋጃት የቅድመ ውጊያ ስትራቴጂ በግብፅ ወታደራዊ ከፍተኛ ምሁራን የተዘጋጀ ሲሆን ከኦሮሞ ሕዝብ አሰባስበው ላሰለጠኑት ሰራዊት የተሰጠው መጠሪያ ሶማሌ አቦ የሚል ሲሆን አቦ ማለት በኦሮምኛ አንተ ማለት ነው። በዚህም ስም የተሰየሙትን ኢትዮጵያውያንን በባሌ፣ በደቡብ፣ በሐረርጌ እና በተለያዩ ኦሮምኛ ተናጋሪ የማህበረሰብ ክፍሎቻችን ባሉባቸው አካባቢዎች ሁሉ አሰማራ። ውጊያውንም በጥቂቶቹ ቀደም ብሎ ሶማሊያ ውስጥ ከነበሩ የኦነግ አባላት ከነበሩ መካከል እነ ጀርጀርሳን፣ እነ ኮሎኔል ጅብሪል የሶማሊያ ቀድሞ ጦር መኮንን የነበረውና በ1956 ወደዛ ከገቡት መካከል አደርኛ ተናጋሪ፣ ኦሮምኛ ተናጋሪ፣ አማርኛ ፐርፌክት ይህን ሰው በግንባር ቀደም አዛዥነት መደበ። በመጀመሪያው የውጊያ ታክቲኮች ከጅጅጋ በታች ያሉትን አውራጃዎች የምዕራብ ሶማሌ ነጻነት ግንባር፣ ጎበን መዶን ከሶማሌ ተገልቤት በሚል ሶማልኛ ተናጋሪዎችን ብቻ መድቦ ውጊያውን አስጀመረ። ለእነዚህ ሶማሊኛ ተናጋሪዎች ደግሞ የሰጣቸው ስያሜ ሶማሌ ወሪያ፣
ሶማሊያ አንተ ማለት ነው። እነዚህም ከጅቡቲ መስመር እስከ ድሬዳዋ መግቢያ ጀልዴሳ ድረስ፣ ከጎዴ እስከ ሙስታይል፣ ፌርፌር፣ ሽላቦ፣ ምስራቅ ጋሻሞ፣ ዋርር፣ ጎብቲ፣ እነጎሃ፣ ደብጉራሌ፣ ተውጫሌ፣ ጭናክሰን፣ ፊቅና ከባብሌ የምነሳነው የሸበሌ ወንዝ ገባር የሆነውን ሸለቆማ አካባቢ ተከትሎ ያለውን በእነዚህ ሶማሊኛ ተናጋሪ የምዕራብ ሶማሊያ ነጻነት ግንባር ተብዬዎች እንዲወረር የተዘጋጀው እቅድ ስራ ላይ ውሏል። ቀደም ብለን አንዳንድ ታሪኮች እንዳነባብነው ከዋናው ጦርነት መጀመር በፊት የሶማሊያ ጦር የቀድሞ ስደተኞች ኢትዮጵያውያኑ መልምሎ ያሰለጠናቸው በዋና አዛዥነት በመመደብ ጦሩን እየመራ ማዕከላዊ ሐረርጌ የተለያዩ ሸለቆች ስፍራዎች ውስጥ አስፍሯል። በመሃል ሐረርጌ ከፊቅ እስከ ጋራ ሙለታ ሐረር ከተማ ዙሪያ ገቡ። ኤጀርሰ ጎሮ፣ ለገሚጤ የሐመሬሳን ወንዝ ተከትሎ ፈዲስ፣ ቦኮ፣ በምዕራብ ሐረርጌ በኩል ወተር፣ ኩርፋ ጨሌ ወዘተ አካባቢዎች በሶማሊያ አቦ ጦር አስከብበዋል። ከጥቅምት 1968 ዓ.ም ጀምሮ በመረጃ ሥራ ላይ ከተሰማራው የሶማሊያ ወታደራዊ መኮንኖች ቡድን ውጪ መደበኛ ሰራዊት በተጠቀሱ አካባቢዎች አልተመደበም። የመጀመሪያው የውጊያ ታክቲክ መንገድ ሳያስከፍቱ ወደ መሃል ሰርጎ መዝለቅ ሲሆን በዚህም ጊዜ ከአንዳንድ ዘረፋና የበቀል እርምጃ ተራ ወታደሮች ከሚፈጽሙት በስተቀር በቅስቀሳና አይዟችሁ ከጭቆናና ከታቀደው እልቂት ልናስጥላችሁ ነው ከማለት ያለፈ ጥቃት ስላልነበረ ጥቂት ነዋሪዎች መደናገራቸውም አልቀረም። አንባቢያን እኔ እየጻፍኩ ያለሁት ስላለ ጸሐፊው የነበርኩበትንና ያየሁትን ታሪክ ስለሆነ ለዚህ የሰርጎ ገብ ትርጉም ስም ያወጡትን የወቅቱን የኢትዮጵያ መንግስት ከፍተኛ ባለስልጣናት ወይም ፖለቲከኞቻቸውን ማብራሪያ መጠየቅ የተሻለ ስለሆነ ስለ ድርጊቱ እንጂ ስለ ስም ስያሜ ቢጠየቅ መልስ የለኝም ይላል። በሶስት የኢትዮጵያ ክፍላተ ሀገር ማለትም ሲዳሞ የዛሬው ሲዳማ ክልል ነው፣ ዶሎመና የዛሬው ኦሮሚያ ዞን፣ ባሌ፣ ኤልከሬና እሚ ሐረርጌ ዙሪያ ሙሉ በሙሉ በዚህ ታክቲክ እንዲያዙ የታሰበ ሲሆን አንዳንድ ስፍራዎች ከአገሪቷ ነዋሪ ታጣቂዎች በተለይም በዙሪያው ይንቀሳቀስ ከነበረው የኦሮሞ ነጻነት ግንባር አባላት ጋር ከተደረገው ምሽግ የማስለቀቅ ውጊያ በስተቀር ሰላማዊ ሁኔታ ነበር ማለት ይቻላል። በነገራችን ላይ የዛሬዎቹ ፖለቲከኞች ከሚያወሩት በኦሮምኛ ቃል ጀቴ ጀቴ በአማርኛ ደግሞ አሉባልታ በስተቀር እኔ በስፍራው ስለነበርኩ ላልጻፊው ሁኔታው እዚያው ተገኝቼ ከሰለባዎቹ ጠይቄና ከአንደበታቸው የሰማሁት እጅ እግራቸው በገመድ ታስሮ በስብሶና ተቆርጦ መሬት ለመሬት ሲንፏቀቁ ያየኋቸው የኦሮሞ ነጻነት ግንባር አባላት ከሰጡኝ መልስ ሳቀርብ በጋዜጠኝነት ትምህርት ይህ አንደኛና ሁለተኛ መረጃ ተብሎ የሚታወቅ መሆኑ ሲሆን አስረጂዎችም እነዚሁ ያነጋገርኳቸው የጥቃቱ ሰለባዎች ናቸው ይላል። የሶማሌን ጦር በቅድመ ጦርነቱ ወቅት በብቸኝነት የተዋጋው የኦሮሞ ነጻነት ግንባር ብቻ እንደነበረ ለፈዲስ ቦኮ ወይም የውሃ ልማትና ለሚደጋ ሎላ ነዋሪዎች ላቀረብኳቸው ጥያቄዎች ከሰጡኝ መልስ ማረጋገጥ ችያለሁ ይለናል። ሁለተኛው የጦርነቱ ስትራቴጂ የሐምሌ ወር 1969 ዓ.ም ዋናው ወረራ ሲሆን ዋናው ወረራ ከመጀመሪያው ቀደም ብሎ መንገዶች በማስከፋት ለዋናው ጦርነት ጅማሮና ፍጻሜ ሊያውኩ የሚችሉ እንቅፋቶችን ለመጥረግ የተካሄደው ወታደራዊ መሰናዶ ለሶማሊያ ጦር ወደ ድል መድረስ ትልቅ አስተዋጽኦ እንዳበረከተ በአጭር ጊዜያት ውስጥ ከተያዙ የሐረርጌ አውራጃዎች ቁጥርና ስፋት ማወቅ ይቻላል። መንገድ ጠራጊዎችም አካባቢያቸውን አጽድተው ተረጋግተው ማረፍ ሲጀምሩ በሕዝብ ላይ ያደረሱት ጭካኔ የተሞላበት ድርጊት ብዙ ነበር ይለናል ጸሐፊው። ለዚህም እውን ማሳያ የምዕራብ ሶማሊያ ነጻነት ግንባር አባላት በሐምሌ ወር 1969 ዓ.ም መግቢያ ኮሎኔል መንግስቱ ለጉብኝት ጅጅጋ እንደሚመጡ መረጃ ደርሷቸው በዋና መንገድ ላይ ኔኖ የተባለ ጸረ ታንክ ፈንጂ ቀብረው ነበር።
ኮሎኔሉ ወደዛ ሲያመሩ የኢትዮጵያ ጦር ፈንጂ መርማሪ ቡድን የተቀበረውን ፈንጂ አወጣ። ለዚህ ፈንጂ መውጣት ጠቋሚዎች ናቸው የተባሉ 2 የአካባቢ ክርስቲያን አርሶ አደሮች ተይዘው የተለመደውን የሃይማኖት መለያ እንዲፈጽሙ ታዘው ባለመቻላቸው የወንጀል ክስ ተመስርቶባቸው ፍርዳቸው ሞት ሆኖ ከመቀጣጫ ስፍራ ቀረቡ። ሐምሌ ወር መግቢያ አካባቢ በሶማሊያ ነፃ አውጪ ጦር ጫካ ታስረን የነበርን ይላል ሰውየው፣ እኔን ጨምሮ ብዙ ቁጥር የነበራቸው ወጣቶች ይህ አስፈሪ የአማሮች ግድያ እንድንመለከትና ትምህርት እንዲሆነን ተሰብሰቡ ተባልን አለ። ክሳቸውም በቁጥር 45 በምንሆን የተለያዩ ዓላማዎች በነበረን ኢትዮጵያውያን ወጣቶች ፊት ተነቦ ለርሸና ምስጦች በገነቧቸው ኩይሳዎች ላይ ታሰሩ። ገበሬዎቹ እኛ አንዳችም የምናውቀው ነገር የለም፣ የአካባቢው ነዋሪ ቤተሰብ ያለነን፣ በስፍራው አልነበርንም እያሉ ይጮኻሉ፣ ይምላሉ። ከእናንተ ሌላ ማንም ሊሆን አይችልም በሚል ግድያው እውን ሊሆን ዝግጅቱ ተጠናቀቀ። ደረታቸው እንደ ጥርብ ሐውልት በቆመው የምስጦች ኩይሳ ላይ ተለጥፎና እጃቸው በኩይሳው ዙሪያ ጥምጥም ታስረው ከጀርባቸው 2 ተኳሾች እንዲዘጋጁ ታዘዙ። ሁላችንም ይላል ከሁለቱ ገዳዮች ኋላ በመቀመጫችን መሬት ረግጠን እንድንቀመጥ ተነገረን። ከኋላችን ሌሎችም ታጣቂዎች ወደ እኛ አነጣጥረው ተንበረከኩ። ሁሉም ለርሸና የተዘጋጁ ይመስላሉ። ሰዎቹ ይጮኻሉ፣ ለአላህ ብላችሁ አድነን፣ ጥፋተኞች አይደለንም እያሉ ይወተውታሉ። ማንም ሊያድናቸው አልሞከረም። ከፊታችን ያሉ 2 ወታደሮች ወደ ታሰሩ ገበሬዎች ጠመንጃቸውን አልመው አቀባበሉ። አንደኛው ጮክ ብሎ ወሪያ አሽሃዱ በል ስል ተናገረ። መልስ አልነበረ። ክርስቲያን እንደሆኑ ተረጋገጠ። ከኛ የሞት ተራ ጠባቂዎች ኋላ ያሉትም ወታደሮች በተመሳሳይ ፍጥነት ጥይታቸውን ሲያቀባበሉ ይሰማል። ከመሃላችን ወደ ኋላ ዞሮ ለማየት የደፈረ አልነበረም። አማራ ሞት ተፈርዶበት ያገዳደሉንም የስቃይ ተውኔት ተመልካቾች ራሳችን በባህል በመልክዓ ምድራዊ የመኖሪያ ጠቅላይ ግዛቶች የተራራቁ ኢትዮጵያውያን ዜጎች ተወላጆች ነበርን ይላል። የዚህ መከራ ተውኔት ተመልካቾች እኔና ጓደኞቼ ይላል። በአገራዊ ጉዳይ በጥቂት የተሳሳተ ዓላማ ብንለያይም እንኳን በኢትዮጵያዊነታችን የምንግባባ የምንተዛዘን እና አንዳችን ለሌላችን ሞት የምናነባ የሌላው ስቃይና መከራ ለሁላችን ሰቀቅና የልብ እሳት የሚሆንብን ለሁሉም ኢትዮጵያዊ ብሔር ሕዝብ ሰብአዊ መብቶች ለአገራዊ እድገትና ለሕዝባችን የተሻለ ዴሞክራሲያዊ ለውጥ ሕይወታችንን ለመሰዋት በየአቅጣጫው ስንታገል የነበርን እና በወቅቱ ጥቂት ሆዳም አስተዳዳሪዎች ባለስልጣናት ጫና በተለያዩ መንገዶችና ሁኔታዎች ለምርኮ የተዳረግን ነበርን እንላለን። ሁላችንም ኢትዮጵያውያን የሁለት እምነት እስልምናና ክርስትና ተከታዮች እንዲሁም ከፊሎች በኮሙኒዝም የተጠመቅን የወቅቱ ስደተኞች ወጣቶችና እኔም ይላል ጸሐፊው ወታደራዊ ማንነትን አውልቄ በመሃላቸው ተቀምጬ በጋራ በአንድ አይነ ህሊና ትኩረት የምንመለከተው ሁኔታ እጅግ አሳዛኝና አስፈሪ ነበር ሲል ይገልጻል። 2ቱ ገዳይ ወታደሮች ወደ ታሰሩ ገበሬዎች አነጣጥረው ሲተኩሱ ጥይቶች ኩይሳዎችን እየደበደቡ ይወድቃሉ። አልፎ አልፎ የታሳሪዎችን እጆች፣ ትከሻዎችና ጎኖች የሚደበድቡ ጥይቶች መኖራቸውን ከሚፈሰው ደም መረዳት ስንችል የኋለኞቹም በተመሳሳይ ሲተኩሱ ይሰማል። ሁኔታው አደገኛ የስነ ልቦና ሽብር ፈጠራ ነበር። ለመታዘብ የተቀመጥን ከፊታችን በጥይት የሚደበደቡትን እየተመለከትን ከኋላችን ያደፈጡ ወታደሮች የሚተኩሱት ጥይት እያዳመጥን ዞርን ለማየት እየፈራን በዝምታ
ተውጠን ቆየን። ከርሸና ፍጻሜ በኋላ ለማየት ስንሞክር ሁላችንም ደህና ነበርን ሲል ይገልጻል። እነዚህ ሞት የተፈረደባቸው እያንዳንዳቸው በ30 ጥይት እንዲደበደቡ ሲደረግ ከ30ዎቹ ጥይቶች ቢያንስ 29ኞቹ የሟቾቹን የተለያዩ አካላት ሲበሳሱ የመጨረሻዋ የራስ ቅላቸው ላይ በማረፍ ለሞት የምትዳርግ ተደርጋ በእንዲህ ያለ የነጻነት ግንባሮች የዘግናኝ ሽብር ፈጠራ የብዙዎች ሰዎች ሕይወት አልፏል። ይህ ግፍ እርምጃ አብሮኝ ለነበሩ ብዙዎች ወጣቶች የተሳሳተ አቋም ማስተካከያ፣ ለጀመርኩት ዓላማ ተጨማሪ ማሳመኛ መረጃ ሆኖኝ የነፃ አውጪ ተብዬዎችን ማንነት ይበልጥ በማረጋገጥ ለጀመርኩት ጸረ ነፃ አውጪ ዓላማ እና የጥረቴ ስኬት በእጅጉ ጠቅሞኛል ይላል። ዓላማዬን እና ጥረቴን በመስከን ቁጥር 2 እንመለከታለን የሚል ቀጠሮ ይሰጠናል። እነዚህ ግፈኞች እና ጨካኞች በነፃ አውጪ ስም እየተጠቀሙ በጦርነቱ ወቅት የምስራቅ ኢትዮጵያን ነዋሪዎች ስቃይ አባብሰዋል። በዘግናኝ ግድያቸው ብቻ ሳይሆን ከመሃል ከተሞች ለአካባቢው ሕዝብ የሚሄዱ ሸቀጦችን፣ የምግብ ፍጆታ ቁሳቁስ ወዘተ መንገድ ላይ ከነመኪናው እያቃጠሉ ሕዝቡ በራስ እንዲቃጠል በማድረግ በረሃብም መንገድ የመጥረግ ሥራ ሰርቷል። ለዚህም ዘግናኝ የምስራቁ ሕዝብ ረሃብ መፍትሔ ለመፈለግ ነበር የሐረርጌው ክፍለ ሀገር አስተዳዳሪ የነበሩ ክቡር አቶ አብዱላሂ በዴ በሕይወታቸው ለንዳድ እሳት ሕይወታቸውን የማገዱት። በዋርዴር አውራጃ የፈጥኖ ደራሽ ፖሊስ የነበረው የቅርብ ወዳጄ ይላል ነርስ ማሞ ወርዶፋ ከግል ማስታወሻው ያጋራኝ በጣም ሰፊ መረጃ ወደፊት እንደማቀርብላችሁ ተስፋ አድርጋለሁ ይላል። እኔም መልእክቴን በዚህ ቋጭቻለሁ። በሌሎች የመስቀል ርዕሶች ወደፊት እንገናኛለን። መልካም ጊዜ። ጤና ቆዩ። ኢትዮጵያ ለዘላለም በድል አድራጊነት ትኖር። የሀገራችንን ብልጽግና የማረጋግጥ መንግስትና ሕዝብ አይኖረንም። በእርግጠኛነት እናድጋለን። ብልጽግና የቃል ሳይሆን የተግባር ይሆናል። ከጠንካሮች መሪዎቻችን ጋር ወደፊት እንቀጥላለን። ኢትዮጵያም ታድጋለች። መልካም ጊዜ።